ተከታዩ ሳይንስና ቴክኖሎጂ ነው። የዕለቱ ዝግጅት በኢንተርኔት ሴቶች ላይ የሚፈጸም ጥቃት የሚመለከትን ጥንክር በድጋሚ ያስደምጣል። ለዝግጅቱ ፀሐይ ጫኔ። በፍጥነት እያደገ የመጣው የዘመናችን ዲጂታል ቴክኖሎጂ የሰዎችን መስተጋብር ቀላልና የተፋጠነ በማድረግ የትምህርትና ኢኮኖሚያዊ ዕድሎችን በመፍጠር እጅግ በርካታ ጥቅሞችን አስገኝቷል። በዚያው ልክ ደግሞ ጾታን መሰረት ያደረጉ ጥቃቶች እንዲጨምሩ ምቹ ሁኔታን ፈጥሯል በሚልም ይተቻል። የተባበሩት መንግስታት በዓለም ላይ የተደረጉ የተለያዩ ጥናቶችን ጠቅሶ በጎርጎሪያኑ ታህሳስ 2024 ዓ.ም ባወጣው መረጃ 16-58 በመቶ የሚሆኑ ሴቶችና ልጃገረዶች በበይነመረብ ጥቃት ይደርስባቸዋል። በሴቶች ላይ በበይነመረብ የሚፈጸም ጥቃት ሰፊ ጉዳይ ሲሆን ስማቸውን ሳይገልጹ የዲጂታል መድረኮችን ተደራሽነት ያላግባብ የሚጠቀሙ በርካታ ጎጂ ይዘቶችን ያጠቃልላል። በጎርጎሪያኑ ያለፈው መጋቢት 8 ቀን የተከበረውን ዓለም አቀፍ የሴቶች ቀን በማስመልከት የወጡ ዘገባዎች እንዳመለከቱትም በሴቶች ላይ በበይነመረብ የሚደርስ ጥቃት በዓለም አቀፍ ደረጃ እየጨመረ መጥቷል። ጥቃቱ በተለይ በማህበረሰብ ውስጥ ድምፃቸውን በሚያሰሙ አንቂዎችና ፖለቲከኛ ሴቶች ላይ ይበረታል። በተለይ በማህበራዊ መገናኛ ዘዴዎች እነዚህ ሴቶች ላይ ስድብ፣ ዘለፋና እንዲሁም ጥላቻና የጥቃት ማስፈራሪያ ያጋጥማቸዋል። ዶክተር መሐሌት ሽመልስ ከመደበኛ ስራዋ በተጨማሪ በጾታ እኩልነት ላይ በግሏ የማንቃት ስራ የምትሰራ ወጣት የጤና ባለሙያ ነች። በአንድ ወቅት እርሷም በምታነሳቸው ሀሳቦች በማህበራዊ መገናኛ ዘዴዎች ከፍተኛ ጥቃት አጋጥሟታል። ዶክተር መሐሌት እንደምትለው ይህ መሰሉ የበይነመረብ ጥቃት ህብረተሰቡ ለሴቶች ካለው አመለካከት የሚመጣ ነው። እንደተባለው ባለፉት ዓመታት ውስጥ ሴቶች በተለይ የሴቶችን መብት በሚመለከት የሚሰሩ ሴቶች ላይ የተለየ የሆነ ጥቃት በተለይ በሳይበር ወይም ደግሞ በድህረ ገጾች ላይ እየተስተዋለ እየጨመረ መጥቷል እና ብዙ ጊዜ የማስበው ያው ሶሻል ሚዲያዎች፣ የድህረ ገጾች እንዲሁም ደግሞ የምናያቸው ሴቶች ላይ የሚደርሱ ጥቃቶች ከህዝቡ የሚመጡ ናቸው። ማለት ሶሻል ሚዲያ የህዝቡ ነጸብራቅ ነው እና ህዝቡ ያለበትን ስታተስ ወይም ህዝብ ደረጃ የሚያሳይ ይመስለኛል። ከህብረተሰቡ ነባር አመለካከት በተጨማሪ በአሁኑ ወቅት በኢትዮጵያ የሚታዩ ችግሮችም ለሴቶች የበይነመረብ ጥቃት መጨመር ገፊ ምክንያቶች መሆናቸውንም ታስረዳለች። በተለይ ደግሞ ባለፉት ዓመታት የተለያዩ ነገሮች በኢትዮጵያ ያው በቅርቡ የነበሩት ጦርነቶች አሁንም እያሉ ኮንፍሊክቶች በየቦታው የሚታዩ ነገሮች ናቸው። በዛ ላይ ደግሞ ብዙ ጊዜ ተጠቂዎች ሴቶች ናቸው። ሴቶች ላይ የሚደርሱ አስገድዶ መድፈር ጥቃቶች በጣም ጨምረው በቁጥር የሚያየናቸው በሪፖርት የሚያየናቸው ይሆናል። ከዛ ውጭ ያሉት ደግሞ ያው በጦርነቱም በኑሮም ምክንያት በጣም ብዙ የፕራይስ ኢንፍሌሽኖች አሉ። የኑሮ ውድነት በጣም እየበዛ ያለበት ነገር ላይ ያው ሁሉም ሰው ወደ ንዴት ወደ ህይወትን ወደ መጥላት ይመጣል እና ብዙ ንዴቶች ደግሞ መጨረሻው መውደቂያቸው ወደ ሴቶች ይሆናል። ምክንያቱም ወንዶች ራሳቸውን መቻል ሳይችሉ ቤት ሲቀመጡ አሁን ደግሞ ከኮቪድ ጋር የተያያዘ ብዙ የህይወት ለውጦች መጥተዋል እና ብዙ ስራ ፈትነት በመጣ ቁጥር ምንድነው የሚታየው? ቤት ውስጥ የመቀመጥ ወንዶች ይኖራሉ። ስለዚህ አጠገባቸው ያሉትን ሴቶች የመጉዳት ልጆቻቸውን ወደ መጉዳት እንዲሁም ደግሞ ከዛም አልፎ ድህረ ገጽ ላይ ወጥተው ክፉ ነገሮች በጣም ወደ ጥላቻ ያመዘነ ነገሮች የበለጠ ለማውራት ይገፋፋሉ ብዬ አስባለሁ። ጾታን መሰረት ያደረገ ጥቃት በዓለማችን አዲስ ክስተት ባይሆንም ጥቃቱ ወደ ዲጂታሉ ዓለም መዛመቱ ግን መጠኑንና ተጽዕኖውን ከፍ አድርጎታል። መረጃዎች እንደሚያሳዩት የኢሜይልና የቻትሩም መምጣትን ተከትሎ ሴቶች የሳይበሩ ዓለም የክትትልና የትንኮሳ ኢላማዎች ሆነዋል። የማህበራዊ መገናኛ ዘዴዎች መበራከት ደግሞ እነዚህ ስጋቶች እንዲስፋፉና በዓለም አቀፍ ደረጃ ሴቶችን ለማዋከብ፣ ለመተንኮስና ለማዋረድ ለጥቃት አድራሾቹ አጋዥ መሳሪያ ሆነዋል። እነዚህ የማህበራዊ መገናኛ ዘዴዎች በማህበረሰብ ውስጥ የሚታዩ በሴቶች ላይ የሚንጸባረቁ የተዛቡ አመለካከቶችን ደግሞ በማንጸባረቅም ጥቃቱ እንዲባባስ ያደርጋሉ። ለዚህም እንደ ዶክተር መሐሌት ገለጻ የቴክኖሎጂ ኩባንያዎች በተለይ እንደ ኢትዮጵያ ባሉ ሀገራት የይዘት ክትትል አነስተኛ መሆን ችግሩን የበለጠ እንዲሰፋ አድርጓል። ብዙ ጊዜ የሶሻል ሚዲያዎች ላይ በተለይ ኢትዮጵያ ውስጥ ለምሳሌ ቲክቶክ፣ ፌስቡክ አይነት ሶሻል ሚዲያዎች ብዙ ጥናት ሲደረግባቸው ወይም ደግሞ እንደ ሌሎች አገራት መጥፎ ነገሮች ሲታዩ ቶሎ ብሎክ የሚያደርጋቸው አካል የለም። ብዙ ጊዜ በእንግሊዝኛ የሚናገሩት የሶሻል ሚዲያ ፕላትፎርሞች ላይ
ለአክሰስ ለማድረግ ወይም ለማወቅ እንዲሁም ደግሞ መጥፎ መሆናቸውን ለይቶ ብሎክ ለማድረግ ይችላል። ግን ብዙዎቹ ቋንቋዎች ያው በአማርኛ ወይም በተለያዩ ሌሎች ቋንቋዎች የሚወራ ግን አክሰስ አድርጎ ቶሎ ብሎክ የሚያደርግ አካል በእነዚህ ኔትወርኮች ውስጥ ቀጠረ አይመስለኝም። የበይነመረብ ጥቃት ሴቶችን ዝም በማሰኘት ወይም በማስፈራራት ላይ ያነጣጠሩ ስድብና ዛቻዎችን በመጻፍ በሰዎች ዘንድ ሞገስ ማሳጣትንና ማስጠላትን፣ ሴቶችን ለማዋረድ ወይም ለመቆጣጠር የግል ፎቶዎችን አላግባብ መጠቀምን፣ ያለ ፍቃድ ማጋራትን፣ እንደ አድራሻና ስልክ ቁጥሮች ያሉ የግል መረጃዎችን በይፋ በመልቀቅ በገሃዱ ዓለም አደጋ እንዲፈጠር ማድረግን ያጠቃልላል። በተጨማሪም የሴቶችን ፎቶ መያዣ በማድረግ ገንዘብ እንዲከፍሉ ማስገደድ፣ ፍርሃትና ጭንቀት የሚፈጥር የማያቋርጥ የበይነመረብ መስተጋብር ክትትልና ቁጥጥር ማድረግ እንዲሁም የሰው ሰራሽ አስተውሎትን በመጠቀም የሴቶችን ፎቶና ቪዲዮዎች በሐሰት ባልተገባ መንገድ ማቀናበር ከጥቃቱ ገጽታዎች መካከል ጥቂቶቹ ናቸው። ያም ሆኖ ይመሰሉ በሴቶች ላይ የሚደርስ የበይነመረብ ጥቃት በኢትዮጵያ መንግስታዊም ሆነ መንግስታዊ ባልሆኑ የመብት ተሟጋቾች ዘንድ ብዙም ትኩረት ሲሰጠው አይታይም። ዶክተር መሐሌት ችግሩን አቅልሎ ከማየት የመጣ ነው ትላለች። የሴቶች የእኩልነት ጉዳይ፣ የሴቶች የጥቃት ችግር አሁን ነው እንደ ችግር የታየው። ምክንያቱም ሴቶች መጀመሪያ እንደ ሰው ማየት፣ እንደ እኩል አካል ማየት ገና አሁን በቅርቡ ያየነው ነገር ከትንሽ ዴኬዶች በፊት ወደ ሀሳብ ያቀረብነው ነገር ስለሆነ ፊዚካል አቢዩዝ ወይም ደግሞ በሰውነት ላይ አቢዩዝ ብቻ ነው ብዙ ጊዜ ፎከስ ተደርጎ የምናየው። ግን ትልቅ ሚስ እያደረግ ነው ያለው ወይም ደግሞ ከዋናው ሀሳብ እየረሳ ነው ያለው ነገር ምንድን ነው? ፊዚካል አቢዩዝ መጀመሪያ የሚጀምረው ከኢሞሽናል አቢዩዝ፣ ሳይኮሎጂካል አቢዩዝ፣ ፋይናንሻል ሴትን ከመጨቆን ከዛም አልፎ ደግሞ በሶሻል ሚዲያ አቢዩዝ ከማድረግ ነው የሚጀምረው። ብዙ ሳይንቲስቶች እና ሳይኮሎጂስቶች ባጠኑት መልክ ሌቭል ኦፍ አቢዩዝ አለ በተለይ ሴቶች ላይ የሚደርስ። መጀመሪያ ቴስቲንግ ደ ዋተርስ ይባላል። ምን ያህል ጥግ መድረስ እችላለሁ ተብሎ ይጀመራል፣ ከቀልድ ይጀመራል። ከዛ በኋላ ወደ ሳይኮሎጂካል እና ሜንታል አቢዩዝ ይመጣል። ከዛ ሶሻል ሚዲያ ላይ ከማላገጥ ይመጣና ነው ይሄ ሁሉ ሲያልፍ ያንን የልብ ልብ ያገኙ ሰዎች ወደ ፊት እና ወደ መግደል የሚያመጡት። ስለዚህ መጀመሪያም ቅድም እንዳልኩት ከሶሻል ሚዲያው ተነስቶ ነው አንድ ሰው ሰውን ሊያጠፋ የሚነሳው። ሶሻል ሚዲያ ላይ ብዙ ጊዜ ኮቻችን ይዘን ነው የምንዞረው፣ ኮምፒውተራችን ይዘን ነው የምንዞረው። 24 ሰዓት ኢንፎርሜሽን ጋዘር ነው የምናደርገው፣ ወደ ጭንቅላታችን ነው የሚገባው። ስለዚህ በጣም ኢምፖርታንት የሆነ ቱል። የበይነመረብ ጥቃት በተጠቂዎቹ ላይ የሚያሳድረው ተጽዕኖ ከፍተኛ ሲሆን ብዙዎችን ጭንቀትና ድብርትን ለመሳሰሉ የስነ ልቦና ጉዳት ይዳርጋል። በተለይም የወጣት ሴቶች ለእንደዚህ አይነት ጥቃት መጋለጥ ትምህርታቸውንና ማህበራዊ ግንኙነታቸውን ይጎዳል። ይህም በወደፊት ህይወታቸው ላይ ከፍተኛ ጉዳት ያስከትላል። በበይነመረብ የሚደርስ ጥቃት ከተጎጂዎቹ አልፎ ወደ ማህበረሰብ እሴትም ይዘልቃል። ጥቃቱ የሴቶችን ድምፅ በማፈንም አሳሳቢ ነው። እንደተባበሩት መንግስታት መረጃ 30 በመቶ የሚሆኑ ሴት ጋዜጠኞች በዚሁ ጥቃት ሳቢያ ራሳቸውን ሳንሱር ያደርጋሉ። በርካታ ወጣት ሴቶችም ተመሳሳይ ትንኮሳን በመፍራት በፖለቲካ ወይም ባንቂነትና በጋዜጠኝነት ሙያ ለመሰማራት ስጋት እንዳላቸው የድርጅቱ ዘገባ ያሳያል። እነዚህ አዝማሚያዎች በማህበረሰብ ውስጥ የሴቶችን ድምፅ በመቀነስ ለጠንካራ ዲሞክራሲያዊ ሂደቶች አስፈላጊ የሆነውን የብዝሃነት ድምፅ ያፍናል። በመሆኑም በበይነመረብ በሴቶች ላይ የሚፈጸመውን ጥቃት ለማስቀረት የተቀናጀና ስልታዊ ጥረቶችን እንዲሁም ድንበር ዘለል የሆነ ዓለም አቀፋዊ ትብብርን ይፈልጋል። ችግሩን የሚመለከት አዳዲስ ሕጎችን ማውጣትም ሌላው ጉዳይ ይሆናል። በተጨማሪም የበይነመረብ ዓለም አቀፋዊ ባህሪ ድንበር አልፎ አጥፊዎችን ተጠያቂ ለማድረግ የሚደረገውን ጥረት ውስብስብ አድርጎታል። ደካማ ወይም ወጥነት የሌላቸው የሕግ ማዕቀፎችም ችግሩን በማድበስበስ ብዙ ተጎጂዎች ፍትህ ሳያገኙ እንዲቀሩ ያደርጋል። ዶክተር መሐሌት ችግሩን ለማቃለል ይረዳሉ የምትላቸውን አንዳንድ አካባቢያዊ መፍትሄዎች ጠቁማለች። ኢትዮጵያ ውስጥ እንደዚህ ሶሻል ሚዲያ አቢዩዝ ሲኖር ሪፖርት የምናደርግበት አፕሊኬሽን ቢሰራ፣ ሎካሊ መሰራት ይችላል። ግዴታ ኢንተርናሽናል እርዳታን መጠየቅ የለብንም። ግን ሶሻል ሚዲያ አቢዩዝ ሲደርስብን፣ ፊዚካል የሆነ ትሬት ሲኖር አንድ የምመክረው ነገር እንደዚህ አይነት አፕሊኬሽኖች ካልሆነ በኛው ሰው መሰራት ቢችሉ፣ ሁለተኛ ደግሞ ገቨርንመንት ወይም ደግሞ ሶሻል ፓርቲዎች እንደዚህ በሶሳይቲ ላይ የሚሰሩ ሰዎች እነዚህ ነገሮች አክሰስ ለማድረግ ፕላትፎርም
ቢሰሩላቸው። ምክንያቱም ልክ ይሄ ሶሻል ሚዲያ አቢዩዝ ሲመጣ እዚህ ቦታ ላይ ቶሎ ማስቆም ይቻላል። ያ ሰው አቢዩዝ አድርጎ ያውም ደግሞ እቤትም ሆኖ በዛ አቢዩዝ ምክንያት ራሱን የሚያጠፋ ሰው አለ። ስለዚህ ግዴታ ፊዚካሊ ሰው መመታት የለበትም ራሱን ለመጉዳት። በአፍ ጦርነት በሚዲያ ቃላት ብቻ ራሱን የሚጎዳ ብዙ ሰው ስላለ ቀድሞ ወዴት መውደቅ እንዳለበት ሄዶ ማን ጋር ሪፖርት ማድረግ እንዳለበት እነዚህ የሶሻል አካላትና የገቨርንመንት አካላት መስመር ቢያዘጋጁ ብዬ እመክራለሁ። በመጨረሻ ደግሞ ሁሌም እንደምለው ማስተማር ያስፈልጋል። ኮንስታንትሊ በተለይ በስልክ ይዞ የሚዞር ሰው በግልፍተኝነት ፊት አይታይም በሚል የልብ ልብነት በጣም ብዙ አጥንት የሚሰብሩ አይነት ንግግሮች ነው እነዚህ ሴቶች ላይ የሚያሳርፈው። ስለዚህ እነዚህን ደግሞ ኤጁኬት ማድረግ የሚቻልበት በተለይ ደግሞ ሁሌም የምንለው ወንዶችን ይሰማሉ እና ብዙ ወንዶች ቢነሱ ለሴት እንቆማለን የሚሉ ለእኩልነት መብት እንቆማለን የሚሉ ብዙ ወንዶች ቢነሱ